ቤት ማለት ይሄ ነው። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቻችን። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ 250 ካሬ ላይ ኮምፓውንድ ውስጥ የሚገኝ እጅግ በጣም ቆንጆ የሆነ ቤት ይዘን መጥተናል። ይህ ቤት አያት ኮምፓውንድ ውስጥ ይገኛል። 250 ካሬ ላይ የተሰራ G+3 እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ውድ የላይ ፕሮፐርቲ ቤተሰቦች እንግዲህ ስለዚህ ቤት መረጃ እስከ መጨረሻ የምናስቃኛችሁ ይሆናል። እናንተም በትዕግስት እንድትከታተሉ ላይ ፕሮፐርቲ በዚሁ ይጋብዛችኋል። አራት መኪና ማቆም የሚችል ፓርኪንግ አለው። በአጠቃላይ 12 መኝታ ቤቶች እና 2 ሳሎን አለው። አፍተር ትራስ ሆነ ቤት ነው። ትራስም አለው። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን የተወሰኑ ፊኒሽንጎች ይቀራሉ። ሁሉም ነገር በጥሩ ሁኔታ እየተጠናቀቀ ይገኛል። ሳሎኑ ዋና ሳሎን አንደኛ ላይ ነው። አንደኛ ፎቅ ላይ ነው የሚገኘው። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ነው። ውድ ተመልካቾቻችን ግራውንድ ላይ ሚኒ ሳሎን እና ክችን ካቢኔት፣ የሰራተኛ መኝታና አንድ የእንግዳ ማረፊያ አለው። ውድ የላይ ፕሮፐርቲ ቤተሰቦች ይህ ቤት እየተሰራ ይገኛል። ፊኒሽንጎች ይቀራሉ። የበሮች አንዳንዱ ነገሮች ይቀራሉ። ሽንት ቤት እቃዎች ሁሉም ነገር ተገጥመዋል። እንግዲህ ይሄ ቤት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። በጣም የሚያምርና እጅግ ዘመናዊ ሆኖ የተሰራ ቤት ነው። እንግዲህ ውድ ተመልካቾቻችን የዚህ ቤት ዋጋም ተቆርጦለታል። ተመልሰን እንመጣለን። የዚህ ቤት ዋጋ ደግሞ እጅግ በቅናሽ ዋጋ ይሸጣል። እንግዲህ አያት ኮምፓውንድ ውስጥ የሚገኝ G+3 እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ውብ የሆነ ቤት ነው። ከእያንዳንዱ መኝታ ቤት ውስጥ ሻወር፣ ሽንት ቤትና ቁም ሳጥን ያለው ሲሆን በተጨማሪ የውሃ ማሞቃ ቦይለርም አለው። ከእያንዳንዱ ክፍሎች አየር ማስገባ ወይም ደግሞ ብርሃን የምናገኝበት በረንዳ አለው። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ አያት ኮምፓውንድ ውስጥ የሚገኝ እጅግ በጣም ግዙፍ የሆነ ቆንጆ ቤት ነው።
ውድ ተመልካቾቻችን የዚህ ቤት ዋጋ በጣም ቅናሽ ነው። 60 ሚሊዮን ብር ጥሪ ተብሎለታል። በጣም እውነተኛና ትክክለኛ ገዢ ከመጣ ተደራድሮ መሸጥ ስለሚፈልጉ እንግዲህ የዚህ ቤት ፈላጊ የሆናችሁ ምርጥ ኢትዮጵያኖች ይደውሉልን፣ ይገናኛችኋለን። ምርጫችሁ ላይ ፕሮፐርቲ እንዲሆን በዚሁ እየተመኘው ውድ የላይ ፕሮፐርቲ ቤተሰቦች ቻናላችን ሰብስክራይብ አድርጋችሁ በዚሁ ይሄንና እነዚህን የመሳሰሉት እጅግ በጣም ቆንጆ የሆኑ ቤቶች ማታ 3 ሰዓት ላይ የሚለቀቅላችሁ በላይ ፕሮፐርቲ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰሩት አዲስ አበባ ውስጥ የሚገኝ በማንኛውም ክፍለ ከተማ ስለምንለቅላችሁ እናንተም እንድትከታተሉ ላይ ፕሮፐርቲ በዚሁ ይጋብዛችኋል። ውድ የላይ ፕሮፐርቲ ቤተሰቦች ቻናላችን ሰብስክራይብ አድርጋችሁ ሁሌ የምንለቃችሁ ቪዲዮ እናንተ ጋር እንዲደርስ ማድረግ ትችላላችሁ። እንግዲህ ውድ ተመልካቾቻችን የቤት መረጃ የሚታገኙበት አንድ አቅጣጫ ልጠቁማችሁ። ሃውስ ማርኬቲንግ ኢትዮጵያ በሚል በቲክቶክ ቻናላችን እጅግ በጣም ቆንጆና ዘመናዊ ሆኖ የተሰሩት አጫጭር ቪዲዮዎች በየቀኑ ስለሚለቀቅ እዛ ላይም ስለ ቤት መረጃ ማግኘት ትችላላችሁ። በዚሁ አጋጣሚ የሚሸጥ ቤት ካላችሁ በዚሁ በቻናላችን እንዲጠቁሙን በዚሁ እንጋብዛችኋለን። እንደዚሁም ቤት ለመግዛትና ቤት ለመሸጥ እንደው ኮንዶሚኒየሞችን እና የሚሸጥ አፓርትመንቶችም ካላችሁ እንግዲህ አዲስ አበባ ውስጥ በ11ዱም ክፍለ ከተማ ስለምንሰራ በስልክ መስመራችን 0911689665 ላይ ደውላችሁ ሄሎ ማለት ብቻ ነው የሚጠበቅባችሁ። ላይ ፕሮፐርቲ አለው ይላችኋል።